ኢየሱስ የሰው ልጅ ነኝ ካለ እግዚአብሔር ሰው ነው ወይ? የመጀመሪያው ጥያቄ። ያንቺን እግዚአብሔርና የኔን እየቀላቀለ አዳም ነበረ፣ ከዛ ክራይስት ሆነ ነው። እሱ ኢየሱስ እኔ ማልቀበለው አዲስ የሚገርም እግዚአብሔር እያስተዋወቀኝ። ማንንም በሃይማኖቱ እግዚአብሔር አውቆ ማቅም ያንተ ቢጤዎች አስተማሪዎች ሰንዴይ ስኩል ያስተማሩኝ ኃጢአት እኮ በሽታ ነው። ስለዚህ እኮ የመጀመሪያውን ኃጢአት ያደረገው እግዚአብሔር ነው። እግዚአብሔርም እስከዛሬ ድረስ እኛም አናውቅም። እግዚአብሔርን አልከተልም፣ አልፈልግህም። እኛ የፈጠርነው ማይንዳችን የፈጠረው እግዚአብሔር ነው። ሰውን ስናስብ ከእግዚአብሔር ነጥለን ማሰብ ራሱ ነው ስተት አልክ። ሰው ልጅን የሚያሰቃይ እግዚአብሔር ነው። እግዚአብሔር ነፃ ፈቃድ የሚሰጥ ከሆነ ይሄንን ፍሬ እንዳትበሉ ይሄንን ደግሞ ብሉ ብሎ ለምን ኮንትሮል ማድረግ ፈለገ? የኢየሱስን መልክ ኢሜጁን አበላሽተው ነው የላኩልን። ከአምላክም የሆነ ጂን አለው፣ ከሰውም የሆነ ጂን አለው። አዲስ ፍጥረት ተሰራ። ታሪክ ውስጥ የሆነ ክስተት አድርጎ ያለፈ ኢየሱስ ነው። አልፈልግህም ብለው ሲኦል ይከተኛል። እግዚአብሔር ለእኛ አንድዶ ያስቀመጠው እሳት የለም። የእስራኤልን አምላክ ለማግዘፍ የተደረገ ጥረት ስለሆነ አዳም የሚባል ዘር የለም፣ ታወግዷል። ሁለቱ ራሱ አሁን አንተ የምታወራውና እኛ የምናውቀው እግዚአብሔሮች ራሱ አይታወቁም። እሱም ቢሆን ሰዎች የፈጠሩት ቅዠት ነው።